በካናዳ ዌምፒንግ መስጂድ ላይ የተኩስ ጥቃት ተፈጸመ። በካናዳ ዌምፒንግ ከተማ በሚገኘው ራህማ እስላማዊ ማዕከል ውስጥ ምዕመናን በነበሩበት ወቅት ማንነታቸው ያልታወቁ ግለሰቦች በተሽከርካሪ የታጀበ የተኩስ ጥቃት ፈጽመዋል። ጥቃት አድራሾቹ በተጨማሪም የመስጂዱን መስኮቶች የሰበሩ ቢሆንም ወደ ውስጥ መግባት ባለመቻላቸው በሰው ላይ የደረሰ ጉዳት አለመኖሩ ተገልጿል። ማዕከሉ ባወጣው መግለጫ ድርጊቱ በበጎ ፈቃደኞች፣ በሕፃናትና በምዕመናን ላይ ዘንድ ከፍተኛ ድንጋጤ መፍጠሩን ገልጾ ማዕከሉ የሰላምና የአንድነት ስፍራ ሆኖ እንደሚቀጥል አረጋግጠዋል። የዊኒፔግ ፖሊስ እንደገለጸው በጥቃቱ ከ3,000 የካናዳ ዶላር በላይ የሚገመት የንብረት ውድመት ደርሰዋል። ጥቃቱ ከመፈጸሙ አስቀድሞ ተጠርጣሪዎቹ በመስጂዱ በር ላይ በነበሩ ሰዎች ላይ የእስልምና ጥላቻ አዘል ስድቦችን ሲሰነዘሩ እንደነበር የተገለጸ ሲሆን በአሁኑ ወቅት የከተማው ወንጀለኞች መርማሪ ክፍል የጥላቻ ወንጀል አስተባባሪዎች ጉዳዩን እንደ ጥላቻ ወንጀል አድርገው በጥብቅ እየመረመሩ ይገኛሉ። ሆኖም እስካሁን የተያዘ ተጠርጣሪ አለመኖሩ ተጠቅሷል። ይህ ጥቃት በካናዳ ውስጥ ከጊዜ ወደ ጊዜ እየጨመረ ከመጣው ኢስላሞፎቢያ ጋር የተያዘ መሆኑን የሀገሪቱ የሙስሊም ተቋማትና መብት ተሟጋቾች ገልጸዋል። ድርጊቱ በመላ ሀገሪቱ በሚገኙ ሙስሊሞች ዘንድ አሳሳቢነቱ የጎላ በመሆኑ መንግስትና ጸጥታ አካላት ለሙስሊሙ ማህበረሰብና ለእምነት ተቋማት በቂ ጥበቃ እንዲያደርጉ ጥሪ ቀርበዋል።